ሰላም እንዴት ናችሁ? የዚህ ብሮድካስት ኮርፖሬት ተከታታዮቻችን እንግዲህ በያላችሁበት ጥሩ ጊዜ ነው የምንመኘው። ቲኤፍ ፕሮዳክሽን እንሰኛለን። እንግዲህ በተለያዩ እንግዳዎችን ወደ እናንተ እያቀረብን የተለያዩ ሀሳቦችን በወጣቶች በህይወት የሚገጥማቸውን መሰናክል እንዲሁም ደግሞ መሰናክላቸውን እንዴት እንደሚፈቱት እንዲሁም ደግሞ እንዴት ነው ወደ ሰክሰስ መጠጋት የሚቻለው የሚለውን ለሰክሰስ የሚጓዙ ሰዎችንና ስኬታማ የሆኑ ሰዎችን እያቀረብን ወደ እናንተ ብዙ እንግዶችን እያቀረብን እንገኛለን። እንግዲህ ዛሬ ደግሞ እንግዳችን ወጣት አዲሱ ነው። እንግዲህ ራሱን ያስተዋውቅልናል። ቲክቶከር ነው፣ በዚሁም ደግሞ ተማሪም ጨምረውና ስላለ ህይወቱ ያጫውተናል። እንግዲህ ወጣቶች ከሆናችሁ በተለይ ደግሞ ይህ ብሮድካስት ለእናንተ ነው እና የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንዲሆኑን ሰብስክራይብ ሲያደርጉም የደወል ምልክቱን መጫን እንዳይረሱ። እንግዲህ እና ሀሳብ አስተያየቶቻችሁን ማበረታታትም ሆነ እንግዲህ መተቸት ያለባችሁ ነገር ኮሜንት ስራ አስቀምጡልን። ወደ ዛሬው እንግዳችን እናልፋለን። በመጀመሪያ ራስዎን ያስተዋውቁ። አዲስ ታድል እባላለሁ። እሺ ማለት አሁን በምንድን ሙያ ላይ እንዳለህና ያው ወደፊትም ደግሞ ምንድን ነው የሚለውን እስኪ ስለ ወጣቱ ባህሪም አንዳንድ ነገሮች እናነሳለን በተናጠል። ነገር ግን አሁን ምንድን ላይ ነው ያለው ደግሞ ወደፊትስ ምንድን ለመስራት አቅደሃል የሚለው ላይ እስኪ እንጀምር። ያው አሁን ብዙ ክትትል ባይኖረው በከፊልም ቢሆን የስምንተኛ ክፍል ተማሪ ነው እና ያው ቲክቶኳንም እሞካክራለሁ። በተጨማሪ ደግሞ የሙዚቃ ቲያትር ቤት ተመዝግቤ እየሰራሁ ይገኛል። አሁን ቲያትር ቤት ላይ እንግዲህ በተለያዩ ወጣቶች በዚህ ዙሪያ ላይ የሚሰሩ ሰዎች እንግዲህ ብሮድካስቱን ሊያዩት ስለሚችሉ ምንድነው አሁን ለምሳሌ በቲያትሩ ዘርፍ ለመቀጠል ስትፈልግ እንግዲህ ማንኛውም ስራ ሳክሪፋይ ይፈልጋል ወይም ደግሞ መስዋዕትነት ይፈልጋልና እስከምን ድረስ ነው መስዋዕትነት ከፍለህ በዚህ ሙያ ላይ መቀጠል የምትፈልገው? በምን ዘርፍ ነው ፓሽን ወይም ደግሞ ፍላጎት አለኝ ብለህ የምታስበው? ማለቴ በቲያትር በትወናው ነው ወይም ደግሞ በሙዚቃው ነው ወይም በምንድን ዘርፍ ነው? ወይ በግጥም በመጻፍ ነው? ቲያትሩ ላይ በምን ዘርፍ ነው ትኩረት የምታደርገው? በሙዚቃው ነው። እኔ አሁን በቃ ህይወቴን መስዋዕት እስከማድረግ ድረስ መጋፈጠው ብዬ ማስበው ለወደፊት ህይወቴን በቃ ይመጥነኛል ብዬ ማስበው በሙዚቃው ነው። በቃ አሁን ቲክቶክ ላይ ብዙ ጊዜ በሙዚቃው ዘርፍ ነው እየተጫወተ ነው የምትለቀው ወይስ ደግሞ ሌላ ኢንተርቴንመንት ላይ ነው ቲክቶክ ላይ የምትሰራው? ትክክል ነህ። እደበላልቃለሁ። አንዳንዴ አስቂኝ ነገሮችን እለቃለሁ፣ አንዳንዴ ደግሞ በሙዚቃው ድምፄን ቅጆን እየቀዳሁ እለቃለሁ። የተለያዩ ፎቶዎችንም እያቀናበርኩ እለቃለሁ እና ግን የሆነ ቋሚ ያለው ነገር ባደርገው ብዬ ራሴን ውስጤን ጠይቄዋለሁ። አዎ ያው ማለት አንዳንድ ሰዎች እንግዲህ በዚህ መልቲ ዳይሬክሽን ብዙ ስራዎች ይሰሩ ነው ያለን። ምንድነው አንዳንዶች በኮሜዲያን ሆነው ሙዚቀኞች አሉ፣ ሙዚቀኛ ሆነው ተዋናኞች አሉና በዛ ዘርፍም ለመሄድ ይረዳ ይሆናል። ምናልባት አንዳንዴ ፓሽንህን ለማግኘት ይሄ ጥሩ አማራጭ ነው። ብዙ ነገሮችን መሞከር ከዛ ወደ አንድ ትመጣለህ። አንደኛ ምን ሰዎች ኮሜንት ላይ እንግዲህ ማህበራዊ ሚዲያ ላይ እንግዲህ ኮሜንት ምናምን ይሰጣሉና በምን ዙሪያ ላይ ነው አድንቀው የሚያውቁት ወይም አበረታተው የሚያውቁት? ምን ላይ ነው ምን ማለት የተሻልከ ነህ ብለህ ራስን የምትገምተው? ሰዎችም ደግሞ አስተያየት ሰጠው የሚያውቁት በምን ዙሪያ ላይ ነው? ቲክቶክ ላይ ብዙም የተጋነነ አስቀያሚ ኮሜንትም ይጻፋል። እኔ እሱ ያው ቸክ አላደርገው ወደኋላ ነው የማስቀረው። ግን ሙዚቃው ላይ እዛ ስሰራ ለቅቄውም አላውቅም። እዚህ ሰፈር ነው አዘው የምሰራው። እዛ ላይ ጥሩ አስተያየቶችን አገኛለሁ። አሁን ማለት ብዙ ወጣቶችም አሁን ሚዲያ ስለሚከታተሉት ምንድነው ብዙን ጊዜ ወደ ሶሻል ሚዲያው መውጣትን ሰዎች ይፈራሉ። የተለያዩ ተሰጥኦ ኑሯቸው በቲክቶክ አሁን ያው በጣም የትልቅ ቢዝነስ ሆኗልና ያለ መስራት ምንድን ይፈራሉ? ኮሜንት የሚባል ነገር አለ። ሰዎች የሚሰጡት የራሳቸው እይታ ማለት ነው አይደለ? አሁን እንደዚህ አይነት ኮሜንቶች ሲጻፉ ሰዎች በጣም አንዳንዴ እንግዲህ ማንም ሰው ትክክለኛ የሆነ መንገድ እየሄድክ ለራሱ ጥሩ ያልሆነ ኮሜንት ሊሰጥ ይችላልና ይህን እንዴት ነው ከስነልቦና አንፃር እንዴት ነው የምትገታው? አሁን ለምሳሌ መጥፎ ሀሳብ ሲጽፉልህ ያን ሀሳብ እንዴት ነው አንተ? እኔ እዚህ ጋር ሰፋ ብዬ አስቤበታለሁ። ወዲያው ያሸማቅቁሃል። እንዲሁ የሆነ ስራ ለመስራት ስታስብ ራሱ መጀመሪያ ላይ ይስቁብሃል እና ይስቁብህና እዛ መሀል ላይ ደግሞ ጥሩ መሆኑን ሲያውቁ ሊያስቆሙ ይሞክራሉ። አዛ በኋላ ግን መጨረሻ ላይ በቃ ማትሸነፍ መሆናችሁ ስታውቅ ይወድቃሉ፣ ታሸንፋቸዋለህ። እነዚህ ላይ መጥፎ ነገሮች ሲጻፉልህ ሲላኩልህ እነሱን በመጥፎ አይን ሳታይ ወደ ኋላ ታደርግና ጥሩ ጥሮችን እያነሳህ አንተ የምትሰራውን ስራ ይበላሽም ነገ ይስተካከላል፣ ችግር የለውም ማስቀጠል ነው፣ ተስፋ ለመቁረጥ። በእርግጥ ብዙ ሰዎች ጥሩነትን እያዩ ራሱ ሊያሸማቅቁ ይሞክራሉ። እና እዚህ ላይ ያን መጥፎ ወደኋላ እየተውክ ጥሩ እያነሳህ መቀጠል ነው ያለብህ ብዬ ነው የማስበው ነው እንጂ ሰው አንድ ሰው ጅል የሆነ ነገር ብሎ ስለጻፈልኝ ያን እኔ እኮ እንደዚህ መጥፎ ሰው ነኝ ምናምን ብዬ ከምሰራው ስራ ወይም ከምሰራው ድርጅት
ወደኋላ አልመለስም። ነው የሰዎች መጥፎ ሀሳብ ሊያስቆምህ አይገባም። ሊያስቆመኝ አይገባም። ማስተካከል ያለብኝ ነገር ግን በውስጤ አስተካክላለሁ ሲነግሩኝ ከዛ እያነሳው ወደኋላ የምተው። አይ በጣም መልካም ነው። አይ ብዙዎች አሁን ማህበራዊ ሚዲያ ላይ መውጣት የሚቸግራቸው ይሄ ነው። በቃ የሆነ አስተያየት ሲሰሙ አይ እኔማ እንደዚህ ነኝ ብለው ወደኋላ የመቅረቱ ነገር ሳለ ነው። እና አሁን ደግሞ በትምህርቱ ዘርፍም ደግሞ አለሁኝ ብለኛል እና ምን ላይ ትምህርት ላይ ነው የምትበረተው? ማለት የምን ሳብጀክት ይመችሃል? እንዲያው ማለት አሁን ወደ አርቱ ነው ያው ፍላጎቱ እንዳለ ነግረኛል እና ስነ ጥበብ ምናምን የሚባሉት ሳብጀክቶች ናቸው ወይስ ደግሞ እንደው በሌላ የተለየ ፍላጎት አለ የምትለው ሳብጀክት ትምህርት አለ ወይስ የትኛው ነው? አይ እንዲሁ ማትስ እና ጀነራል ፈጽሞ ጣላቸዋለሁ። እነሱ እንዲሁ እንግሊዝ በተለይ ሲገባ በጣም እጠለዋለሁ እና ከመምህሩ ጋር ብዙ እንጋጭ ነበር እና ሳብጀክቱን ሳይሆን መምህሩ ጠለውት እንደ ሳብጀክቱ ማስጠል አላነበውም ገብቷል። እና የስነ ጥበብ ላይ ምናምን ቀላቀለ ሳብጀክቶች እነሱን ወዳቸዋለሁ። በቃ አመምራችሁ ጋራ ስለምግባባ በዛውም እንዳለ ወዳቸዋለሁ። አሁን ምንድነው እንግሊዘኛ ሳብጀክት እጠላለሁ ብለኛል። አሁን በአንተ ሀሳብ ምሳሌ በእንግዲህ በስነ ጥበቡ ዓለምን ልትዞር ትችላለህ። መልካም መንገድ ነው እኛ የምንመኛለን እና በሚዲያችን ስም በቲኤፍ ፕሮዳክሽን እና ምንድነው በዲፕሎማሲያዊ የሆነ ግንኙነት ለማድረግ ወይም ደግሞ ኮሚኒኬሽንህን ለማሳደግ ቢያንስ እንኳን እንግሊዝኛ ቋንቋ በዓለም አቀፍ ደረጃ በፊት ብሪቲሽ ነበር በዓለም አቀፍ ደረጃ የሰፋው። አሁን ደግሞ አሜሪካን እንግሊሽ የሚባለው በጣም እየሰፋ ነው እና እንግሊዝኛ ቋንቋ ከሙያዬ ጋራ በጣም ጥሩ ጥቅም ይኖረው አይኖረውም ወይ ብላ አስባታው? ማለት በዓለም አቀፍ ደረጃ ብዙ ስራዎችን ለመስራት ከፈለግ ቢያንስ እንግሊዝኛ ቋንቋ መቻል አለብህ። ለምን የዓለም መግባቢያ ቋንቋ የሆነ በዓለም አቀፍ ደረጃ ስምምነት ሎጂክ ያለው ቋንቋ እንግዲህ እንግሊዝኛ ቋንቋ ነው እና እንግሊዝኛ ቋንቋ ጠልቼ እቸገራለሁ ብለህ አስበህ አታውቅም? ማለት ቋንቋውን ስለመልመድ ኮሚኒኬሽኑን ለማሳደግ ሀሳቡ የለህም? እስካሁን አስቤ አላውቅም። ግን አሁን ከዚህ ከአንድ ዓመት ወደዚህ ግን ለምን በቃ ባይጠቅመኝስ በትምህርቱ ዓለም ባልቀጥል ስለምን አላውቅም። አውቆ የተገኘ ማን ተጎዳ ምናምን ብዬ ራሴን ወቅሰዋለሁ እና ለወደፊቱ ለማስተካከል ራሱ እየጣርኩኝ ነው ይመስለኛል። እና ይሄን ያደረኩት ደግሞ መምህሩ ጋር ብጋጭስ ለምን በቃ መጽሐፉን በግድ አላነበውም ለምን አልላምደውም እሱ ጋር ለምን ፊት አልሆነ ምናምን ብዬ ራሴን ወቅሰዋለሁ። እና ለወደፊት ለማስተካከል በጣም ጥረት አድርጋለሁ። በጣም ጥሩ። እስኪ አንዳንድ እንግዲህ ፈገግ የሚያስብሉ አድማጮቻችንም እንግዲህ ነቃ ያደርጉ ዘንድና ምንድነው እንግዲህ በተማሪነት በጉርምስና ወቅት እንግዲህ እናንተ ያለነው ስቴጅ ላይም ስለሆነ ማለት የተለያዩ ጎንዮሽ የስሜት ሆርሞን መጠን መጨመር ምናምን በጣም ብዙ ለውጦች የሚከናወኑበት በዚህ ላይ ነው እና ያለ ነው። እንግዲህ የተለያዩ ነገሮች እንደዚህ ምንድነው የሚባሉት አይደለ? ይሄ አጠቃላይ በወጣትነት ወቅት የሚከሰቱ ነገሮች አሉና ከዛ ላይ ልጠይቅ ነው አንዳንድ ጥያቄዎችን እና አፍቅረሃል ወይስ አላፈቅርክም የሚለው ላይ እስኪ ጥያቄ እና ደግሞ ፍቅርስ በወጣትነት በእንደናንተ አይነት የሚባሉ ሰዎች ላይ አስፈላጊ ነው ብለህ ታስባለህ የሚለውን ጨምረህ ግለጽልኝ። መጀመሪያ አፍቅረሃል የሚለውን ያው መጀመሪያ ያው አፍቅሬ ነበር ግን አሁን የለሁበት ወጥቻለሁ። አጨዋታ ውጭ መውጣትም ይቻላል ብለህም ታስባለህ? ማለት ሰው ካፈቀረ በኋላ አይቻልም። ያው ማለት ግዴታ መውጣት ካለብህ ሳይሆን እንዲሁ መውጣት ኑሮብህ ካልወጣ በቀር ራስ እንዲሁ ፈቅደህ ልውጣ ብለህ እንደዚህ በቤት ገብተህ እንደምትወጣው እንደዛ አይወጣም። መጥፎ ነው፣ ከባድ ነው። አንተ ከሀሳብ ጋር እንዴት ታግለህ አሸነፍከው? ብዙ ጊዜ ወስዶብሃል ወይስ ደግሞ? አይ እኔ ያሸነፍኩት ብዬ አላምንም። በእውነት ሲሆን አላምንም። ያሸነፈች ልጅቷ ናት ማለት እንድሸነፍ የረዳችኝ ልጅቷ ናት። በቃ ሀሳቡን እንድታሸንፈው የረዳ ሀሳቡን ፍቅር የሚለውን ሀሳብ እንድጠለው እንዳሸንፍ ያደረገችኝ ልጅቷ ታጥላለኛለች። በቃ የሆነ እንዲሁ በቃ የተለያየ እሷን ጠላት ንቀት በጣም ብዙ ነገር ታራምዳለች። በዛን ሰዓት ለምን በቃ ምናምን ብዬ እሷን በቃ ጠሏት። ፍቅር የሚባለውን ነገር አሁን ራሱ በጣም ፈራዋለሁ። እንዲሁ በጣም ነው የምፈራው። አሁን አንዳንዴ ምን አለ መሰለህ አሁን በዚህ እንደ አልኩህ ነው። አሁን በዚህ ወቅት አንተ ለምሳሌ የተውኩበት ነው አንደኛ የልጅቱ ባህሪ ነው። ነገር ግን አሁን ለምሳሌ የሚማሩ ሰዎች በወጣትነት በዚህ ወቅት ያሉ ሰዎች እንግዲህ ራስን የመለወጫ ጊዜ ነው እና አሁን አንተ አፍቅሬ ቀጥዬ ቢሆን ጥሩ ነበር፣ ጥሩ ነው ከህይወቴ ጋር ጥሩ ዳይሬክሽን አለው ብለህ ታስባለህ? ጥሩ ጎን አለው ብለህ ታስባለህ? ወይም ደግሞ በዚህ ወቅት ማፍቀር ተገቢ ነው ብለህ ታስባለህ? በዚህ ሰዓት ማለት በዚህ እድሜ ወጣቱ ባለበት በእናንተ ስቴጅ ባለ ወጣት ላይ ማፍቀር ተገቢ ነው ብለህ ታስባለህ? አይ ማፍቀር ማለት ጸጋ ነው የሚለውን ያምናሉ። በቃ ማፍቀር ማለት ግን ቦታ አለው ብዬ አምናለሁ። ቦታና ጊዜ ያለው ከብዙ ነገር ያስቀራል። ብዙ ነገር ካሰብበት ተሰናክለህ ትቀራለህ። አደኛ መጨረሻ ላይ ደግሞ
ማድረግ ያለብህን ነገር አስቀድም ሳታደርግ ፍቅር ፍቅር ስል ፍቅር ጥሩ እንዳለ ሆኖ ከዛ ነገር ብርቅ ያ ፍቅር ቢቋረጥ እኔ ህይወቴ ሊበላሽ ይችላል ብዬም አስባለሁ። አንዳንዴ ፍቅር ማለት አይረሳም። አሁንም ቢሆን ምንም ብጠላት ፍቅርን ብጠለው ትዝታ ሲመጣብኝ በጣም እወዳታለሁ። አይረሳም ብዬ አምናለሁ። እና ቦታ ይጠይቃል። ማለት ቦታ ተሰይቶ ቢፈቀር ጥሩ ነው ብዬ አምናለሁ። አይ መልካም ነው። እንግዲህ የተከበራችሁ አድማጭ ተመልካቾች በሌላችሁበት ዛሬ እንግዲህ አዲስ የዞን ያጋራን ሀሳብ ጠር ባለመልኩ ይሄን ይመስላል። እንግዲህ በክፍል 2 አብረን ቆይታ እናደርጋለን ስለ ስራና ስለ ስራው ሂደት እና በያላችሁበት ሆናችሁ ቪዲዮውን ላይክ አድርጋችሁ ኮሜንት አስተያየታችሁን ከስራ አስቀምጡን እናነባለን። ማስተካከል ያለብን ማስቀጠል ያለብን ነገርም ጨምራችሁ ግለጹልን። ከእንግዲህ ቪዲዮዎችን እንደወደዳችሁት ጊዜያችሁን ወይስ አድርጋችሁ ከዚህ ስላዳመጣችሁን እና ጥሩ ነገር እንደተማራችሁበት ተስፋ አደርጋለሁ። የተለያዩ ወጣቶች ወደ እናንተ እናደርሳችኋለን። በያላችሁበት ጥሩ ጊዜ ነው የምንመኘው። እንግዲህ ይህ የዩቲዩብ ቻናል ሰብስክራይብ፣ ላይክ እና የደወል ምልክቱን መጫን እንዳይረሱ። እናመሰግናለን።